እርሱ ቆራጥ አርበኛ ነበር። በኢትዮጵያዊነት ያምን ነበር፣ እንዲሁም ኦሮሞነቱን ይወድ ነበር። የሶሻሊዝም ስርዓት ደጋፊ ነበር። በአውሮፓ የኦሮሞ ቋንቋ ጥናት ቡድን አባል ነበር። በራሱ ተነሳሽነት የኦሮሞ ፊደል ቁቤ ከፈጠሩት አንዱ እንደሆነ ይነገራል። የኦሮሞ ፊደል አባት በመባል ይታወቃል። የህዝብ ድርጅት ጉዳዮች ቢሮ ፖሞዋ ኃላፊ ሆኖ አገልግሏል። በዘመኑ ለዲሞክራሲያዊ አብዮት መርሃ ግብር አዘጋጅቷል። በመጨረሻ ግን ኢትዮጵያዊነትን ብቻ በሚያመሰግኑ ሰዎች ዘንድ የጎሳ ኩራቱ ተጠላ። በ1979 ዓመት ምግብ ተገደለ። ዛሬ የዚህን ጀግና ስም ባታውቁ ኖሮ ከታሪክ የራቃችሁ ናችሁ። ስለዚህ ወደ ዩቲዩብ ሂዱና ስማርት ፊውቸር ፈልጉ። ያ ቻናል የምድርና የህዝቦች ታሪክ፣ የብዙ ጀግኖችና ምሁራን ታሪክ ይዟል። ከሱ ተማሩ። ፈቃደኛ ከሆናችሁ ድጋፋችሁን የምንፈልገው ነው። ወደ ሁሉም ሰው እንድንደርስ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እርዱ። መልእክታችንን እንዲሰራጭ ደግሞ ሼር አድርጉ። እስከ መጨረሻው ከኛ ጋር ይሁኑ። እንደገና ይህ መልእክታችን ዶክተር ኃይሌ ፊዳ ከወለጋ ነው። በአርጆ ከተማ ተወልዶ በቅናት ያደገ። የመጀመሪያ ደረጃ ትምህርቱን በአርጆ ተማረ። ሁለተኛ ደረጃ ትምህርቱን 5 እስከ 8 ደግሞ በቅናቴ። በዚያን ጊዜ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት በሚባል ትምህርት ቤት ተማረ። ትምህርቱን ለመቀጠል ወደ ፊንፊኔ አዲስ አበባ ሄዱ። በጀነራል ውንጌት ሁለተኛ ደረጃ ትምህርት ቤት ተማረ። ከፍ ባለ ውጤት ተመረቀ። ከተመረቀ በኋላም በመምህርነት ተቀጥሮ ለ1 ዓመት በደደር አስተማረ። እገሊው በ1961 ኃይሌ ጂኦሎጂ ለመማር ወደ አዲስ አበባ ዩኒቨርሲቲ ገብቶ በከፍተኛ ውጤት ተመረቀ። በእርግጥ ዶክተር ኃይሌ ጎበዝ ተማሪ ነበር። ሁለተኛ ደረጃ ትምህርቱን በቀጥታ ኢ እና በ2 ያጠናቋል። በዩኒቨርሲቲ ደግሞ ሙሉ የ4.0 ማስመዝገብ በከፍተኛ ክብር ግሬድ ዲስቲንክሽን ተመረቀ። ከተመረቀ በኋላ በዚያው ዩኒቨርሲቲ በጂኦሎጂ ዲፓርትመንት ረዳት ፕሮፌሰር ሆኖ ተቀጠረ። ለአጭር ጊዜ 1 ዓመት ካስተማረ በኋላ ሁለተኛ ዲግሪ ለመከታተል ወደ ፈረንሳይ ሄደ። በፈረንሳይ መጀመሪያ ጂኦፊዚክስ ተማረ። በመቀጠልም ደግሞ ለ2 ዓመታት ሶሺዮሎጂ ተማረ። ዲግሪውንም አገኘ። ነገር ግን በዚህ ወቅት በአውሮፓ በኢትዮጵያ ተማሪዎች ማህበር ውስጥ ንቁ ተሳታፊ በመሆኑ እና ለኃይለ ሥላሴ መንግስት አስጊ ተደርጎ በመታዘዙ ፓስፖርቱና ስኮላርሺፑ ተሻረ። በዚህ ምክንያት ወደ አገሩ መመለስ ስላልቻለ ለ2 ዓመታት በአንድ የፈረንሳይ ትምህርት ቤት በመምህርነት ተቀጠረ። ከዚያም በስውር መንገድ ፓስፖርት አግኝቶ በጀርመን ከሚገኘው የኢትዮጵያ ኤምባሲ ድጋፍ አግኝቶ ወደ ጀርመን ሄደ። እዚያም በሃምቡርግ ዩኒቨርሲቲ ለ2 ዓመታት አስተማረ። እገሊው በ1975 ደርግ ስልጣን ከተረከበ በኋላ ወደ ኢትዮጵያ ተመለሰ። በፈረንሳይ በነበረበት ወቅት ኃይሌ የሶቪየት ማርክሲዝምን ተቀብሏል። ጸሐፊው ረኔ ላፎርት እንደሚለው ኃይሌ የፈረንሳይ ኮሙኒስት ፓርቲ አባል ነበር። ደርግ የተማሩ ኢትዮጵያውያን ወደ አገራቸው ተመልሰው እንዲያገለግሉ ጥሪ ካደረገ በኋላ ኃይሌ በ1975 ተመለሰ። ከናጋዴ ጎቦዜ ከሚባል ሰው ጋር በመሆን በአዲስ አበባ ዩኒቨርሲቲ አካባቢ እርምጃ ወጣጫ መጽሐፍት መደብር ከፈተ። ይህ መጽሐፍት መደብር ማርክሲስት ሌኒኒስት መጽሐፍትን ለህዝብ ለማቅረብ ነበር። በእርግጥ አዳዲሶቹ መጽሐፍት በእነዚህ መደብሮች በፍጥነት ይሸጡ እንደነበርና በተማሪዎች ዘንድ ተወዳጅ ነበር። ብዙም ሳይቆይ ኃይሌ በደርግ ዘንድ ከፍተኛ ዕውቅና አገኘ። ብቻ ሳይሆን በደርግ ሊቀመንበር መንግስቱ ኃይለማርያም ዘንድም ይታወቅ ነበር። በዚያን ጊዜ ደርግ ሲቪል ደጋፊዎችንና በማርክሲዝም ሌኒኒዝም ረገድ አማካሪዎችን ይፈልግ ነበር። ኤአታሃስ 1975 ደርግ የህዝብ ድርጅት ጉዳዮች ቢሮ ፖሞዋ አቋቁሞ ኃይሌ ፊዳን ኃላፊ ያደረገው። ዓላማው የህዝብ ድጋፍ ማግኘት ብቻ ሳይሆን ሌሎች የፖለቲካ ቡድኖችን ማዳከምም ነበር። በዚህ ወቅት ኃይሌ የብሔራዊ ዲሞክራሲያዊ አብዮት መርሃ ግብር አዘጋጅቷል። ይህ መርሃ ግብር ኢትዮጵያ ትቅደም የሚለውን መፈክር ያካትታል። መርሃ ግብሩ ፊውዳሊዝምን፣ ኢምፔሪያሊዝምን እና ካፒታሊዝምን በማጥፋት አዲስ መንግስት መገንባት ላይ ያተኮረ ነበር። መንግስቱ ይህን መርሃ ግብር ኤፕሪል 1976 ላይ በይፋ አስታወቀው። ነገር ግን ፖሞዋ ከሲቪል ተቃዋሚ ቡድኖች ጋር ስምምነት ላይ መድረስ አልቻለም። እንደ ኢፒአርፒ እና ሜሰን ባሉ ቡድኖች መካከል ትልቅ ግጭት ተፈጠረ። ጸሐፊዋ ማሪና ኦታዊ እንደምትለው ብዙ ኢትዮጵያውያን በተለይም ተማሪዎች ምን እንደሚከሰት መረዳት አልቻሉም። ቀይ ሽብርና የፖለቲካ ቀውስ። ከጥቂት ጊዜ በኋላ ግጭቱ ወደ ኃይል አጠቃቀም ተሸጋገረ። ተገደለው የመጀመሪያው ሰው በ1977 ቲዮዶር በቅላዮ ነበር። ይህ የቀይ ሽብር መጀመሪያ ምልክት ነበር፣ ብዙ ሰዎች በተገደሉበት ወቅት። በመጨረሻም ዶክተር ኃይሌ ፊዳና የሜሰን መሪዎች ተይዘው ታሰሩ። የእስር ሁኔታው እጅግ አስፈሪ ነበር። በመጨረሻም በ1979 ተገደሉ ተብሎ ይታመናል። ዶክተር ኃይሌ ፊዳ ለኦሮሞ ፊደል ሂዳ ኦሮሞ ፊደል ኃይሌ ፊዳ ዶክተር ኃይሌ ፊዳ በኦሮሞ ፊደል ታሪክ ጀግና ሚና ተጫውተዋል። በአውሮፓ በነበሩበት ወቅት በኦሮሞ ቋንቋ ጥናት ቡድን ውስጥ ተሳትፈዋል። ኤአታሃስ 1972 ላንጉጅስ ኢን ኢትዮጵያ ላቲን ኦርጌዝ ፎር ራይቲንግ አፋን ኦሮሞ በሚለው ጽሑፍ ላይ አስተዋጽኦ አድርገዋል። ይህ ጽሑፍ ኦሮሞ በላቲን ፊደል መጻፍ እንዳለበት ወስነዋል። ይህም ለዘመናዊው የኦሮሞ ፊደል መሰረት ነው። በተጨማሪም 2 መጽሐፍትን አሳትመዋል። ሂርማታ ዱቢ አፋን ኦሮሞ 1973 ፓሪስ፣ ባራቢራም ባሪር። ስለዚህ ዶክተር ኃይሌ ፊዳ ጎበዝ ተማሪ፣ ታላቅ ምሁር፣ የፖለቲካ ታጋይ እና ከኦሮሞ ፊደል አባቶች አንዱ ነበር። ዶክተር ኃይሌ የኦሮሞ ጎሳው ይወዳል፣ ነገር ግን ኢትዮጵያዊነትን የሚጠላል ነበር። እርሱ የተገደለው ኢትዮጵያ በዚያን ጊዜ እንደነበረችው የራሳቸውን ኦሮሞ ማንነት በመስዋዕት አድርገው ኢትዮጵያዊነትን ብቻ ለሚያመሰግኑ ሰዎች የተገነባች ነበር። የዶክተር ኃይሌ ፊዳና የጄኔራል ታደሰ ብሩ መገደል ለዚህ ማስረጃ ነው።
ውድ ወንድሞችና እህቶቼ ጀግናችን ዶክተር ኃይሌ ፊዳ በትክክል እንደዚህ ነው። ከጀግና ብዙ መማር ይቻላል። ቁርጠኝነትን፣ የአገር ፍቅርን፣ የጎሳ ኩራትን፣ ጥንካሬን፣ አመራርን እና ብዙ ችሎታዎችን ከጀግና እንማራለን። በዚህ ወቅት ወጣቶች ከታሪክ እየራቁ በቴክኖሎጂ ብቻ ላይ ማተኮር ፋሽን በሚመስልበት ዘመን የራሳችንን ጀግኖች ታሪክ ምን ያህል አስፈላጊ ነው እንደሆነ ላሳውቃችሁ ፈልጋለሁ። ከጠንካራው ጥንካሬን መማር በቴክኖሎጂም እንድትጠነከሩ ያደርጋችኋል እንጂ ወደ ኋላ አያሳታችሁም። ስለዚህ ታሪካችንን እንመርምር፣ እናጥና፣ የተዛባውን ታሪክ እናስተካክል፣ የውሸት ታሪክ መፍጠርን እናቁም። ይህ የመጨረሻ መልእክቴ ነው። በሚቀጥለው ቪዲዮ በተለያየ ርዕስ እንገናኛለን። እስከዚያው ድረስ በደህና እንድትሆኑ እመኛለሁ። በመጨረሻ ስላዳመጣችሁ እናመሰግናለን። ሐሳቦቻችሁንና ማበረታቻችሁን በኮሜንት አስታውቁን። እንዲሁም ምን አይነት ታሪክ እንድናቀርብላችሁ እንደምትፈልጉ ንገሩ። እናመሰግናለን።